በጾታዊ ግንኙነት ጊዜ የደም መፍሰስ አጋጥሞሽ ከሆነ ወይም ያልተለመደ የማህፀን ፈሳሽ ካጋጠመሽ ስለ ማህፀን በር ካንሰር ይህን ማወቅ ግዴታ ነው። የማህፀን በር ካንሰር የምንለው ሂዩማን ፓፒሎማ ቫይረስ በሚባል በአይን በማይታይ ህዋስ የሚመጣ የካንሰር አይነት ሲሆን በገዳይነቱም ከጡት ካንሰር ቀጥሎ በሁለተኛ ደረጃ የሚቀመጥ የካንሰር አይነት ነው። መተላለፊያ መንገዱም ልቅ በሆነ የግብረ ስጋ ግንኙነት የሚተላለፍ የህመም አይነት ነው። ታካሚዎችም የሚያሳያቸው ምልክቶች አንደኛ በጾታዊ ግንኙነት የሚከሰት ከፍተኛ የሆነ የደም መፍሰስ፣ ሁለተኛ ከተለመደው ውጭ የሆነ በወር አበባ ጊዜና በወር አበባ መካከል የሚፈጠር ከፍተኛ የሆነና ረጅም ጊዜ የሚቆይ የደም መፍሰስ፣ ሶስተኛ ሜኖፓውዝ የምንለው ወይም የማረጥ የእድሜ ክልል በሚገኙ ሴቶች የማህፀን የደም መፍሰስ፣ አራተኛ ደምና ውሃ የቀላቀለ መጥፎ ሽታ ያለው ከማህፀን ፈሳሽ መፍሰስ፣ አምስተኛ በጾታዊ ግንኙነት ጊዜ የሚፈጠር ከፍተኛ የሆነ የወገብ ህመም እንዲሁም ሌሎች ይጠቀሱበታል። ታዲያ ለዚህ ካንሰር መከላከያ መንገዶቹ አንደኛ እድሜያቸው ከ9 እስከ 14 ለሆኑ ሴቶች የሂዩማን ፓፒሎማ ቫይረስ ቫክሲን ወይም ክትባት መውሰድ፣ ሁለተኛ ልቅ የሆነ ግብረ ስጋ ግንኙነትን ማስወገድ፣ ሶስተኛ ሲጋራ ማጨስ ማቆም እና የሂዩማን ፓፒሎማ ቫይረስ ቅድመ ምርመራ ማድረግ ናቸው። ታዲያ ይህንን አገልግሎት ለማግኘትና እኛን ለማማከር በፍቅረ ሰላም አጠቃላይ ሆስፒታል ይህንን አገልግሎት ማግኘት ይችላሉ። ስሜ ዶክተር ዳንኤል ታረቀኝ ይባላለው። በፍቅረ ሰላም አጠቃላይ ሆስፒታል የፋሚሊ ሜዲሲን ስፔሻሊስት ነኝ። ፍቅረ ሰላም አጠቃላይ ሆስፒታሎች ነን 25 ዓመታትን በታማኝነት